እያደመጣችሁ የምትገኙት ታዲያስ አዲስ ነው። ሰሞኑን እንግዲህ አንጋፋ አርቲስት ናት ዘነቡ የጤና እክል ገጥሟት ብዙዎች አዝነዋል። ብዙዎችም እሷን ሊረዷት በተለያዩ መንገድ ሲረባረቡ አይተናል። ከዛ በኋላ እንግዲህ ታዲያስ አዲስ በ6321 በስልክ መስመራችንም የተለያዩ ጥያቄዎች መጡ። አሁን ያለችበት ሁኔታ ምንድነው? እየተረዳችም ከሆነ እሷንም መርዳት የሚፈልጉ ሰዎችን አሉና ያለችበትን ሁኔታ ለማወቅ እኛም እሷ ጋር ደውለንላታል። ሄሎ ሄሎ ሄሎ፣ እንዴት አመሸሽ ዘነቡ? እግዚአብሔር ይመስገን ደህና። እንዴት አመሸሽ ጸገነት? እግዚአብሔር ይመስገን አለን አለን አለን። እንዴት ነሽ አንቺ? እየበረታሽ ነው? ከእግዚአብሔር ጋር እየበረታው ነው። እግዚአብሔር ይመስገን። አዎ እንግዲህ ምን ሆናለሁ ብለሽ ነው? አዎ ብዙዎች ተጨንቀዋል አዝነዋልምና እንደው ያለሽበትን ሁኔታ መጠየቅ ፈልገን ነው እኛም የደወልንልሽ። እሺ ማይዬ፣ እኔ መቼም ተናግሬ የምጨርሰው አይደለም። የኢትዮጵያ ሕዝብ ደግ ነው፣ ከጎኔ ነው። ከብር ጀምረሽ የኔን ጤንነት በመከታተል በጸበልም እንዲሄድ እንዲጸለይልኝም በጣም 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 በእውነት እኔ ትንሽ ተኝቼ ብንንስል ስልኬ ይጮሃል። እኔ ተኝቼ የኢትዮጵያ ሕዝብ ስለኔ ጤንነት አልተኛም። ምን ልበልሽ እስቲ ጸገነትዬ፣ ቃላት ያጥረኛል። ሰው አለ ይለካ አልኩኝ። ሰው አለኝ አልኩ። ከውጭ ያሉትም ሀገራችንም ውስጥ ያሉ ከህፃናት ጀምረሽ ያለኝን ነገር እንዴት አድርጌት መናገር እንዴት ብዬ ማመስገን እችላለሁ? እንግዲህ እመቤቴ ጤንነቴን ይህን ሁሉ የኢትዮጵያ ህዝብን ድካም ልፋት አይቶ እግዚአብሔር እመቤቴ ጤንነቴን ትመልስልኝ፣ ለምስክርነት ለምስጋና ያብቃኝ እላለሁ። ማምዬ እግዚአብሔር አሜን። ማይዬ አሁን ላይ ግን የሚያስፈልግሽን ሕክምና አግኝተሻል ወይ? ለሕክምናሽስ የሚያስፈልግ ነገር በቂ ነገር አግኝተሻል ወይ? አሁን ይኸውልሽ ለሕክምናዬ እንትኖች ብዙ ኢትዮጵያውያን ወገኖቼ ብር እያስገቡልኝ ነው። እንደገና ደግሞ ውጭ ያሉ ጓደኞቼም ያው በሕክምና ወደዛ እንዲሄድ ፕሮሰሱን ለመጀመር የማስረጃዎችን ጉዳይ እየጠበቁ ነው። እንግዲህ እግዚአብሔር ካለ የጎደለውን የሚሞላው እሱ ነው፣ ፈጣሪ ነው። ያለውም አለኝ። እድሜ ለኢትዮጵያ ሕዝብ አልኩሽ። ጓደኞቼ ያለሽ ያልተረባረበውን ጠይቂኝ። በጣም የሚገርምሽ ነገር ከአንድ ብር ጀምሮ የኢትዮጵያ ሕዝብ ለኔ የማይሆነው ነገር የለም እና እኔ ከብዶኛል፣ ቃላት አጥሮኛል። ስለዚህ እመቤቴ የሕዝቡንም ልፋት ጸሎቱንም አይታ መጨረሻ ምሕረቷን ነው የምጠብቀው። አዎ ምሕረቷን ነው የምጠብቀው። እኔ ከአቅሜ በላይ ሆኖብኛል። በተለይ የሕዝቡ ከአቅሜ በላይ ነው የሆነው። እኔ ተኝቼ እነሱ አይተኙም፣ ይደውሉልኛል። ከህፃናት ጀምረሽ እምልሽ ከህፃናት ጀምረሽ ሰው አለ ይለካ ሰው ይወደኛል እስከምልና በቃ የኢትዮጵያውያንን ባህላችንንም መተሳሰባችንንም አሁን ስላገኘሁት ምን ብዬ ልንገርሽ? ያለውን ከአቅሙ ከአንድ ብር አልኩሽ እኮ ከአንድ ብር ጀምሮ አይዞሽ እናታችን የማይለኝ የለም። ስለዚህ እግዚአብሔር ይስጥልኝ እያልኩ ነው። እንግዲህ በጸሎታችሁ አንድ ነገር ላይ ደርሳለሁ የሚል ነገር አለኝ። አይዞሽ እንግዲህ ያው በሙያው ላይ ረጅም ጊዜ ቆይተሻል፣ ብዙ አገልግለሻል። እንደ መቆየታችሁና በእናንተ ደረጃ ያላችሁ ሰዎች እንደዚህም ሲቸግራችሁ እንደዚህ አደባባይ መውጣት አልነበረባችሁም። ግን ደግሞ እንዳልሽው የህዝብ ፍቅር አለ፣ ስራችሁ ነው እየከፈላችሁ ያለውና አይዞሽ ዘነቡ፣ ድነሽ እንግዲህ በስራ ለመመለስ ያብቃሽ። ምናልባት መጨረሻ ላይ እንደው የቀረ ሀሳብ ካለ መጨረሻ ላይ የምታስተላልፍ ምስጋና ነው። አመሰግናለሁ ነው። እኔ ምስጋናዬ በየቱ ላይ ጀምሮ የቱ ላይ እንደሚቆም ነው። የኔ ምስጋና ለመላው የኢትዮጵያ ሕዝብ ወዳጆቼ በሙሉ እናቴ ብለው እንቅልፍ ያጡ በእውነት ነው የምልሽ ከጠበቅኩት በላይ ስለሆነ እግዚአብሔር ብድራቸውን ይክፈል፣ የልፋታቸውን ዋጋ እኔም ድኜ ለምስክርነት እምወደውን ስራዬን ተደባልቄ እንድሰራ ጸልዩ ላለሁ። እግዚአብሔር ይስጥልኝ እላለሁ። በጣም ነው የማመሰግነው። በእውነት
እሺ በእውነት ሰይፍዬ በተለይ እኔ እንጃ እግዚአብሔር ብድር ይክፈል። ያው እንግዲህ እኔ ሰው ነኝ። አዎ እሺ እማዬ ጨርሶ እግዚአብሔር ይማርሽ። አሜን እናቴ አሜን አሜን እማዬ አሜን። እሺ ጸልዩልኝ እናንተም